ማህፀንሽን ስለወረሰው እናት ዓለም ምንድነው ግን ያንቺ በደል እንዲህ ደርሶ የተጣባስ ዘላለምሽን በማጉረስሽ ዘመን አዝማን የተነከስ ጉራማይሌ ቢሆን ቅሉ የእናትነት ወድሽ ምስጥርሽ ለእናትል እንዴት ያቅፋል ማህፀንሽ የጥፋት ዘር ያቤል ቃይል ትሩፋት ነው የደሙ ድምጽ የከበበሽ ወይስ የዚያ የጀግና ሰው የበላይ ፍርድ አለብሽ ንገሪኛ እናት ዓለም እንባሳትሽ እንባዘንሽ እንባ ፍቅርሽ እንባ ጥልሽ እንባ ድገትሽ በእንባ ብቻ የታጀለ ለምን ሆነ ውሎ አዳርሽ የቀደመች እንዳልተባልሽ የደከመች ሆነሽ ማለት የተከበርሽ እንዳልነበርሽ የተቀበርሽ ሆነሽ ምንም እንዴት ችዬ ልመልከትሽ የእናትነት ወልሽ ሲፈርስ ማህፀንሽ ሽሉን ገሎ ሙቀትሽን ትል ሲዋረስ ምንድነው ግን እናት ዓለም ናገረው ቃል ያሳጣኝ ውስጤን ፈትሎ የሚበላኝ ድምጼን ገጥቶ የለጎመኝ ልቤን ክዶ ያስነፈኝ ምንድነው ንገሪኝ እናቴ ቆሜ ሞትሽን የሚያስቃኘኝ ያ ወንድነት የሞቀደም ከአባቶቼ የወረስኩት እንኳን ለአገር ባንዳ ቀርቶ ለባዕዱም ያልሰሰትኩት ወዴት ገባ እናት ዓለም ወኔ አሞቴን ምን ሰለበው ስጋ ቆዳሽ በላች ከቦት አይኔን እንባ የጋረደው ምን መለከፍ ምን መርገም ነው የገዛው ገኔን ሲያርዱት ከቤት ማጀቱ ጎትተው ስጋውን ሜዳ በትነው ደሙን ጎዳና አረጭተው ወንድሜ ወንድነቱ ረክሶ ጥርሱ ምላሱን ነክሶ እንባው ጉንጮቹን ሲያረጥ በጥቃት በደል ተለውሶ አንገቴን የደፋው ለምን እንዳላየ ያለፍኩ ነኝ ምንድነው ንገሪኝ ካወቅሽ በደሜ የገባ ኩነኔ የእናቴን ስቃይ ያየሁ እጄን ካናቴ ሰቀልኩ ያሳደገኝን ያን ጀርባዋን በልምድ ሲመተር ያስተዋል በማላቀውነቴ ክብሬን ለፍርሃት ይሸጥኩ በደሜ በሌለ ወርደት ጉልበቴን አፈር ያሳለም ለምንድነው እናቴ ንገሪኝ እስቲ በሞቴ የቀቡኝ ነገር እንዳለ አፍዛ ደንገዝ ነገር መቼም ማርቡት የለ አይበትኑት የክፋት ዘር ልጆችሽን በዘር ከፋፍለው ፉት እንዲሉት ወይን ነገር ደምን ከደም አባርሰው ገላ ስጋሽን ሸንሽነው ከብልት ብልት ከፋፍለው ትግሬ አማራ እያሉ ደማችንን ሲያማርሩት ኦሮሞ ጉራጌ ብለው ኑሯችንን ሲያጎረኑት ደማችን ይለይ መስል በቀለም ጎሳ እየከፈሉን ከዳር ቆመው ሲያሟሙቁን ከሳቱን ሲማግዱን እንደ ካሮት ቁልቁል ሰርገን ድገታችንን ሲያውሱልን ሰነጣጥቀው ሲበትኑን እርስ በርስ ሲያቧድኑን ዝም ብዬ ምቃኘው ምን ነክቶኝ ነው ለምንድን ነው ሀገሬ ትቼሽ ወጣው ኑሮዬን ሞላ ብዬ ስቃይሽን የምሰማ የየቀንሽን እየየ በይበቃል ቃላት ብቻ ከራሴ ጋር የማወራው ማንስ ሰምቶኝ ይሆን እያልኩ ሰርክ የምደነበረው አረ ለምንድን ነው እውነት ለነሱ አንሼ ነው ለነዛ ትልግማቶች ራሴን ቀብሬ የምጓዝ በእነዚያው ገብቅማሎች ነት እንዲያከውንማ መኖሬ ምኑን በጀሽ ለሞለድማ በትምትል ይወልዳል ዛሬ ሰርቷል አባባለሽ ታዲያ እስከመቼ እናት ዓለም ምላሴ ዝምታን መርጦ አንደበቴ ተለማምጦ አካል ግብሬ ተርመጥምጦ በማህፀንሽ የተዶለው ነፍስዬ የሚገለማ ከትሎችሽ ተቀይጦ ባሳለሽው በድልዝም በጀግኖችሽ ይሆንሽ አንዴ ብቻ ተንፍሽብኝ ወኔ ነገር ልቆምልሽ ለኔም ላንቺም አይበጀንም እንዲህ ያለው ወኔ ማጣት የቁም ሞት ነው የሞትስ ሞት የኖሩ ህይወት ማጣት ባገር ምድር መንከራተት በራስ ዜጋ መንገላታት ስሚኝ እንጂ እናት ዓለም ያወቅሽው ኑሯችን ሀገር ወተን ስደት ስንመርጥ ከሰው ወገን እንዳልሆን ከራስሽ ከሀገር ሽሽት ሩጫችን በረከተ ነገን ማሰብ ቅንጦት ሆኖ ዛሬ ራሱ ይኸው ሞተ አስቢኝ እንጂ እናት ዓለም ቀምሰሽ የለ ደማችን ታውቂው የለ ወኔያችን ሰምተሽ የለ ስማችን ታዲያ ዛሬ በልጆችሽ ስንረገጥ ስንገፋ በቃ ማለት ያቃተን እንቢ ማለት እየጠፋ እንዲህ ስቃይ ሲጠናብን በዝምታ መዋጣችን በየአቅጣጫው መንፈሳችን በየቦታው መሞታችን እንቆቅልሽ ሆኖብኛል
ሁኔታውን ፈርቻለሁ። እስቲ አማክሪኝ ማምዬ ዝምታዬ ለምንድን ነው? ዝምታችን እስከምን ነው?